እኔ አንቺ ማፍቀሪ ሞዴል አላቋርጥም። ይልሆን ነው ድረስልኝ። ሰፈር ነው የምንኖረው። እንዳትነካኝ እያለች አይደል? ምንድን ነው? ለምንድን ነው የምታስቸግራት? አንተ ስትወጣ ስትገባ እየተናገረኝ ነው። እሷን ተዋት፣ እየተናገረኝ ነው እያለች ነው። ለምንድን ነው የምትመስላለች? እናንተ ምን ቤት ነህ? ስለሷ ምን ቤት ሆኜ ይመስላል አሁን የማናገርህ? ስታስበው እሷ መናገራችንም አንተ ምን አገባህ? በሷ ልጅ እሷ መናገር ትችላለች። ግን ይኸውልህ አንድ ሴት ይኸውልህ ልንገርህ፣ ምንም ነገር አልፈልግም፣ በቃ ከአንተ ጋር ምንም ነገር አልፈልግም ካለች አልፈልግም ነው። አንተ ምንድን ነው ማድረግ ያለብህ? ከእሷ መራቅ ነው ያለብህ አሁን ማለት ነው። እኔ የምነግርህ ከእሷ እና በቃ ራቅ። እሷ አልፈልግም እያለች እኮ ነው። አንተ እኔ ነኝ የማርቅህ። ይኸውልህ ስትገባ አትከተላት፣ በቃ አጠቃላይ አታስጨንቃት ማለት ነው። አታስጨንቃት አልፈልግም። ኧረ እባክህ አዝላትና ዙራ አዝያት አልዞርም። በቃ ዙሩን በእናትህ አንተ ከአሁን በኋላ አትንካት። ይኸውልህ ሌላ ነገር እንዲፈጠር ትፈልጋለህ አንተ። አንቺ ደግሞ ይኸውልሽ ፌንታ እሱን እንደምብለሽ እሷን አትናገር አንተ ምን ነገር ነው? አይ እኔ ዛሬ ብለጥ ለእሷ ብዬ ነው ለእሷ ስለለቃለሁ። ዛሬ ሰፈሬ መተህ ደግሞ እሺ ካሁን አንተ ሰፈሬ መተህ ትመታኛለህ አንተ። እኔ ለእሷ ክብር ስላለኝ እሺ ብለህ ጠብቀኝ፣ እንገናኛለን። ምንም አታመጣም እኔ እንጂ ካሁን በላይ ደስብሽም አይነት ተፈቀደ። ይኸውልህ እኔ ካልሰራሁልህ ጠብቀኝ። ይኸውልህ እኔ ካልሰራሁልህ እሰራልሃለሁ፣ እንገናኛለን። እኔ ይኸው አንተን እኔ ከለቀኩህ ለዛሬ ለእሷ ስል ተዋለሁ፣ እንገናኛለን። የምሬን ነው። እኔ እሰራልሃለሁ፣ አንቺ ደግሞ ቀጣይ እንገናኛለን። እሺ ማንንም ብታመጪ እኔ አንቺን ማፍቀሪ ሞዴል አላቋርጥም። ይልሆን ነው ድረስልኝ። ሰፈር ላይ መጣ። ሴት ነሽ አንተ። ወንድ ልጅ ሰፈር ላይ ስለማይጣላ ነው ዝም ያለ። ጠብቀኝ። ምን ልታረግ? እንገናኛለን። እኔ ላንቺ ስል ትቼዋለሁ። እንገናኛለን።
ማንም ወደድ የሚፈንጫሉ